ደፋሪው ባንጋሊ ተደፋሪው ኢትዮጵያ ይህንኛው ልጅ ሁለተኛ የተደፈረው ልጅ በጣም ከፍተኛ ሁኔታ ላይ ነው ያለው ተብሏል እንግዲህ በምርመራ ነው የሚታወቀው ኢና ሊላሂ ወኢና ኢለይሂ ራጂዑን ጭራሽ ተደፍራችሁ መጣችሁ እናንተ ደግሞ ማለት ነው እንደ ሀገር ነው ያስደፈራችሁን ገደላችሁን እኛም በእናት አፈር ብሎ አፈር አለ ያስበላችሁ እንደው እዛው ባደረቃችሁ ነበር በእናት ምን አይነት ቆማጣ ቡቱቷም ደንባራ የሆኑ ሰው ናቸው በእናት እንዴ ብላችሁ ባንጋሊ ድፈራችሁ በእናት ወይኒ በጥፊ ብለ ሀገለውም እንደው በሆነ በኮፍያ ሀገለውም ያ ኮፍያ ዱባይ ላይ የምታረው ኮፍያ የለም በዛ ጭንቅሌውን ብለ ሀገለው ይህ ህዝብ እንደሆነ ድምጽ የመሆን ችግር የለው አሪፍ እስር ቤት ነው ብትታሰሩ ራሱ ምርጥ ላይፍ ነው የምታሳልፉ እንደው ባንጋሊ ደፈረኝ ትላላችሁ እያንዳንድ እንግዲህ አርግዛታል ተቀብድደሃል ከ9 ወር በኋላ አገር እንዳገቡ እናንተ አገር ትነጅሳላችሁ አላህ ይላናችሁና አገር እንዳገባ ይሄ ባንጋሊ ይፈለግና ይጤቅ በፌስታል ነው በኪኒ ነው በምን እንዳጫወታችሁ ዞሮ ልጃችሁን እዚሁ አሳድጉ ምን አይነት ቆማጣ ናቸው ጎበዝ እያንዳንድ ዱባይ አጎት ያለው ሁሉ እየደወልክ ይጠብቅ በል ወላሂ ይገርማል እኮ አገር ቤት በቦታና በገንዘብ ወንድምና አጎት የሚገዳደል ማህበረሰብ ውጭ አገር ሄዶ ባንጋሊ ደፈረኝ ይላል አፈር ብሎ አፈር አለ ያስበላችሁ ምን አይነት እንደው በእናት እነዚህ ሲጀምር እንደ ሀገር ገለውናል ጎበዝ ገለውናል